በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንሣኤ ክርስቶስ በሊቃውንት አንደበት። ተነስቷል ጌታ ተነስቷል፣ ተነስቷል ክርስቶስ ተነስቷል፣ ከሙታን መሃል የለም። ክርስቶስ ተነስቷል፣ ከሙታን መሃል የለም። ክርስቶስ ተነስቷል። በየጊዜያቱና በየዘመናቱ የተነሱ ሊቃናተ ቤተ ክርስቲያን ስለ ክርስቶስ ትንሣኤ ከዚህ ቀጥሎ የተገለጠውን ትምህርትና ምስክርነት ሰጥተዋል። ከሙታን ተለይቶ ተነስቶ ሲኦልን ረግጦ በሞቱ ሞትን አጠፋው። በሶስተኛውም ቀንም ከሙታን ተለይቶ ተነሳ። ከተነሳ በኋላ አባት ሆይ አመሰግንሃለሁ ብሎ ሥጋው ቃል አመሰገነ። እልመስጦአግያ ዘሐዋርያት ምዕራፍ 5 ቁጥር 1። እንደ ሞተ እንዲሁ ተነሳ፣ ሙታንንም አስነሳ። እንደ ተነሳም እንዲሁም ሕያው ነው፣ አዳኝ ነው። በዚህ ዓለም እንደዘበቱበት እንደሰደቡት እንዲሁም በሰማይ ያሉ ሁሉ ያከብሩታል፣ ያመሰግኑታል። ለሥጋ በሚስማማ ሕማም ተሰቀለ፣ በእግዚአብሔርነቱ ኃይል ተነሳ። ይኸውም መለኮቱ ነው። ወደ ሲኦልም ወርዶ ነፍሳትን ማረከ። ቅዱስ ሄሬኔዎስ ሃይማኖተ አበው ምዕራፍ 7 ቁጥር 26 እስከ 31። እንዲህ ሰው ሆኖም ሰውን ፈጽሞ ያድን ዘንድ ታመመ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። ዘሰልስቱ ምዕት ምዕራፍ 19 ቁጥር 24። ሞትን ያጠፋው ከሙታን ተለይቶ በመነሳቱ የሞትን ስልጣን የነበረው ዲያብሎስን የሻረው እሱ ነው። ሰው የሆነ በሰው ባህሪም የተገለጠ አምላክ ነው። እግዚአብሔር ያደረበት ሩቅ ብእሲ አይደለም፣ ሰው የሆነ አምላክ ነው እንጂ። ፈጽሞ ለዘላለም በእውነት ምስጋና ይገባዋል። ቅዱስ አትናቴዎስ ሃይማኖተ አበው ምዕራፍ 25 ቁጥር 40። ሥጋው በመቃብር ያሉ ሙታንን አስነሳ። ነፍሱም በሲኦል ተገንዘው የነበሩ ነፍሳትን ፈታች። በዚህም ሰዓት የጌታችን ሥጋው በመስቀል ላይ ተሰቅሎ ሳለ መቃብራት ተከፈቱ። ገሃነብን የሚጠብቁ አጋንንት ባዩት ጊዜ ሸሹ። የመዳብ ደጃት ተሰበሩ። ሊቃነ አጋንንት ሰራዊት አጋንንት ድል ተነሱ። የብረት ቁልፎቿም ተቀጠቀጡ። ፍዳ መርገም ጠፋ። ቅድስት ነፍሱ በሲኦል ተግዘው የነበሩ የጻድቃንን ነፍሳት ፈታች። ዘኒከማው ምዕራፍ 26 ቁጥር 20 እስከ 21። ሥጋ ከመለኮቱ ሳይለይ በመቃብር አደረ። ነፍሱም ከመለኮት ሳትለይ በገሃነም ተገንዘው ለነበሩ ነፍሳት ድህነትን ታበስር ዘንድ ነፃን ታደርጋቸውም ዘንድ ወደ ሲኦል ወረደች። ሐዋርያው ቅዱስ ጴጥሮስ እንደተናገረው ቃል ሥጋ ወደ መሆን ፈጽሞ እንደተገለጠ የሚናገሩ የመናፍቃንን የአእምሮአቸውን ጉድለት ፈጽመን በዚህ አወቅን። ይህስ እውነት ከሆነ ሥጋ በመቃብር ባልተቀበረም ነበር። በሲኦልም ላሉ ነፍሳት ነፃነት ያበስረው ዘንድ ወደ ሲኦልም በወረደ ነበር እንጂ። ነገር ግን ከነፍስና ከሥጋው ጋር የተዋሃደው ቃል ነው። እሱ የሥጋ ሕይወት የምትሆን በአካለ ነፍስ ወደ ሲኦል ወርዶ ለነፍሳት ነፃነትን ሰበከ። ሥጋው ግን በበፍታ እየገነዙ በጎልጎታ በዮሴፍና በኒቆዲሞስ ዘንድ ነበረ። ቅዱስ ወንጌል እንደተናገረው አባቶቻችን ሥጋ በባህሪው ቃል አይደለም፣ ቃል የነሳው ሥጋ ነው እንጂ ብለው አስተማሩን። ይህ ሥጋም ከሙታን ተለይቶ ከተነሳ በኋላ ቶማስ ዳሰሰ። በሥጋው ሲቸነከር ቃል ታግሶ የተቀበለውን የችንካሩን እትራንት እርሱም አየ። ዘኒከማው ምዕራፍ 30 ቁጥር 36 እስከ 30። አሁን የእግዚአብሔር ሞተ ሲሉ ብትሰማ አትፍራ። የማይሞተው ሞተ ሊሉ አይገባም ከሚሉ ዕውቀት ከሌላቸው ሕሙማን ሞቱን ከሚክዱ መናፍቃን የተነሳ አትደንግጥ። እኛ ግን በመለኮቱ ሞት እንደሌለበት በሥጋ ቢሞትም በመለኮቱ ስልጣን እንደተነሳ እናምናለን። ሞት የሌለበት ባይሆንስ ኖሮ በሥጋ በሞተ ጊዜ ሥጋውን ባላስነሳም ነበረ። ሥጋው እስከ ዓለም ፍጻሜ በመቃብር በኖረ ነበር እንጂ። ቅዱስ ባስልዮስ ሃይማኖተ አበው ምዕራፍ 34 ቁጥር 17 እስከ 18። ከመስቀሉ ወደ ሲኦል በመውረዱ አዳነን።
በአባታችን በአዳም በደል በሲኦል ተግዘው የነበሩ ጻድቃንን ፈታ። ከሙታን ተለይቶ አስቀድሞ በተነሳው በእውነተኛው ትንሣኤውም አስነሳን። የንስሐንም በር ከፈተልን። ቅዱስ ጎርጎርዮስ ዘኑሲስ ምዕራፍ 36 ቁጥር 30። በአባታችን በአዳም በደል የተዘጋው የገነት ደጁን የተከፈተልን በዕፀ ሕይወትም የሚጠብቅ ኪሩቤልን የሚያስወገደው የእሳት ጦርንም ከእጁ ያራቀ ወደ ዕፀ ሕይወትም ያደረሰን እሱ ነው። ፍሬውንም ሥጋውን ደሙን ተቀበልን። አባታችን አዳም ሊደርስበት ወዳልተቻለው በራሱ ስህተት ተከልክሎበት ወደ ነበረው ማዕረግም ደረስን። ክፉንና በጎውን ከሚያስታውቅ ወደ ጥፋት ከሚወስድ በአዳምና በልጆቹም ላይ ኃጢአትን ከመጣበት ከዕፀ በለስም ፊታችንን መለስን። ዘኒከማው ምዕራፍ 36 ቁጥር 38 እስከ 39። የሕይወታችንን መገኛ የሚሆን የክርስቶስን ሞት የእኛንም ሞት ወደ ትንሣኤ እንደለወጠ እናምናለን። ክርስቶስ ሞትን አጥፍቶ የማታልፍ ትንሣኤን ገለጠ። እንደ ተጻፈ ከሰው ወገን ማንም ሞትን ያጠፋ ዘንድ ትንሣኤንም ይገልጣት ዘንድ አይችልም። ዳዊት በሕይወት የሚኖር ሞትን የማያይ ሰው ማን ነው? ነፍሱን ከሲኦል ሥጋውንም ከመቃብር የሚያድን ማን ነው? ብሎ እንደተናገረ ቅዱስ አቡሊዲስ ሃይማኖተ አበው ምዕራፍ 42 ቁጥር 6 እስከ 7። በመለኮትህ ሕማምን ሞት የሌለበት አንተ ነህ። በሥጋ መከራ የተቀበልክ አንተ ነህ። ከአብ ጋር አንድ እንደመሆንህ ሞት የሌለብህ አንተ ነህ። ከእኛ ጋር አንድ እንደመሆንህ በፈቃድክ የሞትክ አንተ ነህ። በመቃብር ያደርክ አንተ ነህ። በኪሩቤል ላይ ያለህ አንተ ነህ። ከሙታን ጋር በመቃብር የነበርህ አንተ ነህ። በአንተ ሕማምና ሞትን ድህነትን ተሰጠ። ከሙታን ጋር የተቆጠርክ አንተ ነህ። ለሙታን ትንሣኤን የምትሰጥ አንተ ነህ። 3 መዓል 3 ሌሊት በመቃብር ያደርክ አንተ ነህ። በዘመኑ ሁሉ ከአብ ከመንፈስ ቅዱስ ጋር የምትኖር አንተ ነህ። በመለኮት ሕማም ሳይኖርብህ በሥጋ የታመምክ አካላዊ እግዚአብሔር ቃል አንተ ነህ። ቅዱስ ኢራቅሊስ ምዕራፍ 48 ቁጥር 12 እስከ 13። እኛስ ኃጢአታችንን ለማስተሰረይ በሥጋ እንደታመመ እንደሞተ ከሙታንም በተለየ ጊዜ ሥጋውን እንደገነዙ ከሙታንም ተለይቶ በእውነት እንደተነሳ ከተነሳም በኋላ በእውነት ወደ ሰማይ እንዳረገ እናምናለን። ኋላም እሱ በሚመጣው ዓለም በሕያዋን በሙታን ይፈርድ ዘንድ ይመጣል። የሰውንም ወገኖች ሁሉ በሞቱበት በተቀበሩበት ሥጋ ከሞት ያስነሳቸዋል። ከትንሣኤም በኋላ ያለ መለወጥ ሁል ጊዜ ይኖራል። እሱ በዚህ በሞተበት በተገነዘበት ሥጋ ከሙታንም አስቀድሞ እንደተነሳ። ቅዱስ ዮሐንስ ዘኢየሩሳሌም ሃይማኖተ አበው ምዕራፍ 52 ቁጥር 16 እስከ 12። የሥጋን ሕማም ለመለኮት ገንዘብ ባደረገ ጊዜ የእግዚአብሔር አካል በባህሪው በግድ ሕማምንም አልተቀበለም። ሕማም የሚስማማው ባህሪው ኃይል እንጂ። ሞትን በሥጋ ለእግዚአብሔር ቃል ገንዘብ በሆነ ጊዜ ሞትን አጠፋ። ከሞትም በኋላ ፈርሶ በስብሶ መቅረትን አጠፋ። ቅዱስ ቴዎዶጦስ ሃይማኖተ አበው ምዕራፍ 53 ቁጥር 27። መለኮት በሥጋ አካል መቃብርን ሳለ መለኮት የሥጋ ሕይወት በምትሆን በነፍስ አካል ወደ ሲኦል ወረደ። እንደዚህ ባለ ተዋህዶ ከሙታን ተለይቶ ተነሳ። ከትንሣኤ በኋላ አያይዞም አይያዝም አይዳሰስም በዝግ ቤትም ገብቷልና። ነገር ግን ምትሃት እንዳይደል ቶማስ ዳሰሰው የተባለውም ከተፈጸመ በኋላ ቶማስ አመነበት። ቅዱስ ኤጲፋንዮስ ሃይማኖተ አበው ቁጥር 57 እስከ 37።
ቁጥር 56:37 እስከ 58። ክርስቶስ ሙታንን በኩር እንደምን ተባለ? ክርስቶስ የሙታን በኩር እንደምን ተባለ? እነሆ በናይን ያለች የደሃይቱን ልጅ አስቀድሞ አስነሳው። ዳግመኛም አልዓዛርን በሞት በአራተኛው ቀን አስነሳው። ኤልያስንም አንድ ሙት አስነሳ። ደቀ መዛሙርቱም ኤልያስም 2 ሙታንን አስነሳ። አንዱም ሳይቀር ሁለተኛውንም ከተቀበረ በኋላ ሥጋውን አስነሳ። እነዚህ ሙታን ቢነሱ ኋላ እንደሞቱ እነርሱ ኋላ አንድ ሆነው የሚነሱበት ትንሣኤ ዛሬ ተስፋ ያደርጋል። ጌታችን ኢየሱስ ክርስቶስ ግን የሙታን ትንሣኤያቸው በኩር ነው። እንዲሁም ወዲህ ሞት የሌለበት ትንሣኤ አስቀድሞ የተነሳ እሱ ነው። ዳግመኛም ሞት አያገኘውም ብሎ እንደተጻፈ ቅዱስ ኤጲፋንዮስ ምዕራፍ 57 ቁጥር 3 እስከ 6። ቃል ሥጋውን በመቃብር አልተወውም፣ በሲኦልም ካለች ከነሱም አልተለየችም። ከነሱ ከሥጋ በአንድ ነበር እንጂ ለዘላለም ክብር ምስጋና ይግባው። ቅዱስ ጎርጎርዮስ ዘእንዚናዙ ሃይማኖተ አበው ምዕራፍ 8 ቁጥር 59። ጌታ ለደቀ መዛሙርቱ በትንሣኤ ከእናንተ ጋር እስከምመጣበት ቀን ድረስ ከወይን ጭማቂ አልጠጣም። በሐዲስ ግብር በምነሳበት ጊዜ የምታዩኝ እናንተ ምስክሮቼ ናችሁ ያለውን የማቴዎስ ወንጌልን በተረጎመበት አንቀጽ እንዲህ አለ። ሐዲስ ያለው ይህ ነገር ምንድነው? ይህ ነገር ድንቅ ነው። መዋቲ ሥጋ እንዳለኝ ታያላችሁ። ነገር ግን ከትንሣኤ በኋላ የማይሞት ነው፣ አይለወጥም። ሥጋዊ መብልን መሻት የለበትም። ከትንሣኤ በኋላ ከደቀ መዛሙርቱ ጋር ቢበላም ቢጠጣም መብልን ሽቶ አይደለም፣ እርሱ ከሙታን ተለይቶ እንደተነሳ ያምኑ ዘንድ በላ ጠጣ እንጂ። ይህ ድንቅ ሥራ ነው። ያለ መለወጥ ሰው የሆነ ቃል የተቸነከረበት ምልክቱ እትራት አላጠፋምና በሚሞቱ ሰዎች እጅ እንዲዳሰስ አድርጎታልና አምላክ የሆነ ሥጋ የሚታይበት ጊዜ ነውና አላስፈራም። እሱ በዝግ ደጅ ገባ። ግዙፉ ረቂቅ እንደሆነ ሥራውን አስረዳ። ነገር ግን በትንሣኤ ያምኑ ዘንድ የተሰቀለው እሱ እንደሆነ የተነሳውም ሌላ እንዳይደለ ያውቁ ዘንድ ይህንን ሠራ። ስለዚህም ተነሳ። በሥጋውም የችንካሩን ምልክት እትራት አላጠፋም። ዳግመኛም ከትንሣኤው አስቀድሞ ደቀ መዛሙርቱ ጠዋት ማታ ከእርሱ ጋር ይበሉ እንደነበረ ደቀ መዛሙርቱ ጋር በላ። ስለዚህም በአራቱ ማዕዘን ዓለም ትንሣኤውን አስረዱ። ከትንሣኤውም በኋላ ያየው ከእርሱም ጋር የበላው የጠጣውም እርሱ ነው ብለው አስረዱ። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 86 ቁጥር 7 እስከ 12። በእርሱ ሞት ከብረናል። በሞቱም ሞት ሳይኖርበት በሥጋ ሞት ምንጊዜም ቢሆን እርሱ የሕይወት ልጅ ሕይወት ነው። ይኸውም ከእግዚአብሔር አብ የተወለደ ልደት ነው። ወደ ሕይወት ሥጋ ደፍሮ በመጣ ጊዜ ሞት እንዲህ ድል ተነሳ። መፍረስ መበስበስ በእርሱ በክርስቶስ እንዲህ ጠፋ። ሞትንም ድል ነሳው። ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 72 ቁጥር 12። ሕማምን ሞትን ገንዘብ ከሙታን አደረገ። በሥጋው የሞተው ሞትን የእኛም ባህሪ በመዋሃዱ ነው። ከዚህ በኋላ ተዋህዶን አስረዳ። ሞት ሰው የመሆን ሥራ ነውና፣ ተለይቶ መነሳትም አምላክ የመሆን ሥራ ነውና እነዚህ 2 ሥራዎች ሞትና ትንሣኤን እናውቃለን። ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 72 ቁጥር 35። በሥጋ ሞተ እንዳንል ዳግመኛ በሥጋ ተነሳ እንላለን። ስለ ትንሣኤውም የእርሱን ገንዘብ እንደ ከማው ሆነ፣ ሙስና መቃብርንም እንዳያገኘው ይነገራል። ይህ ለመለኮት አይነገርም፣ የተነሳው በሥጋው ነው እንጂ። ዝኒ ምዕራፍ 79 ቁጥር 9። የሞትን ሥልጣን አጠፋ፣ ዲያብሎስንና ኃይሉን ኃጢአትንም ሻረ።
የብረት መዝጊያዎችንም ሰበረ። ፍዳ መርገምን አጠፋ፣ ሲኦልን በዘበዘ፣ የጣዖት ቤቶችንም አፈረሰ፣ የምህረት በር ከፈተ። ይህችውም በደሙ የከበረች ቅድስት ቤተክርስቲያን ናት። ለሁሉ የዘላለም ሕይወት መገኛ የሚሆን ልጁንም የተገኘበት ስጋውን ደሙን ሰጠን። ቅዱስ ቴዎዶሲዮስ ሃይማኖተ አበው ምዕራፍ 83 ቁጥር 6። ለእኛስ እግዚአብሔር ቃል በባህሪ መለኮቱ እንደታመመ፣ እንደሞተ፣ እንደተቀበረ ልንናገር አይገባንም። ከሙታን ተለይቶ በመነሳቱ ሞት የሌለበት እንደሆነ መድኃኒታችን በሚሆን በሞቱና በሶስተኛውም ቀን በመነሳቱ ትንሣኤንም እንደሰጠን እናምናለን። የሞተ እሱ ከሙታን ተለይቶ ተነስቷልና ሁሉን የሚችል እርሱ ካልተነሳ የችሎታ ሁሉ ባለቤት እርሱ የሌለ ከሆነ እንኪያስ ትንሣኤም ሐሰት ነዋ። ትንሣኤ ሐሰት ከሆነ ሃይማኖታችን ከንቱ ነው። እንኪያስ አይሁድም እንመስላለን። ሰው እንደመሆኑ በስጋ ባይሞትስ በሞት ላይ ስልጣን ያለው አምላክ እንደመሆኑ ሞትን ባላጠፋ ነበረ። የአዳም የዕዳ ደብዳቤም ከእግዚአብሔርና ከሰው መካከል ባልተደመሰሰም ነበረ። ቅዱስ ሳዊሮስ ሃይማኖተ አበው ምዕራፍ 84 ቁጥር 18 እስከ 20። ፈጣሪያችን ክርስቶስ ለጌትነቱ እንደሚገባ ስጋ መለወጥ የሌለበት እስኪሆን ድረስ ድንቅ በሚያሰኝ ትንሣኤ ሙስና መቃብርን አጥፍቷል። በስጋ በተቀበላቸው በሚያድኑ በእነዚህ ሕማም በጽኑ ሞት ከዲያብሎስም ስልጣን ያድነን ዘንድ ወደ ቀደመ ቦታችንን ያስገባን ዘንድ ቅዱስ ዮሐንስ ዘአንጾኪያ ሃይማኖተ አበው ምዕራፍ 90 ቁጥር 34 ይታመም ዘንድ በተገባው በስጋው ነውና ይታመም ዘንድ በተገባው በስጋው ነውር የሌለበት ሕማምን በፈቃዱ በእውነት ተቀበለ እንጂ በምትሃት እንዳልታመመ እናገራለሁ። እንደ ሕማሙ ሞትንም በመስቀሉ ላይ ተቀበለ። ለአምላክነቱ በሚገባ ድንቅ በሚያሰኝ ትንሣኤውም የጌትነቱን ስልጣን ገለጠ። ስጋውንም የማይሞት አደረገ። ከኃጢአትን በራቀ በንጹህ ማህፀን በተዋሃደው ጊዜ መለኮት ገንዘብም ስለሆነ በስራው ሁሉ አይለወጥም። ቅዱስ ቴዎዶሲዮስ ሃይማኖተ አበው ምዕራፍ 92 ቁጥር 15። ሕማምም የማይስማማው እሱ በስጋ ሞትን ታገሰ። ብረት ወደ እሳት በገባ ጊዜ ሁለንተናው እሳት እንደሆነ እስኪታሰብ ድረስ በእሳት ምዋኤ እንዲግል በመዶሻም በተመታ ጊዜ በመስፍህ በመቀጥቀጫ ላይ እንዲቀጠቀጥ እሳትም ከብረት ጋር ተዋህዶ ሳለ ፈጽሞ እርሱ እንዳይመታ ከብረትም እንዳይለይ ግን የመዶሻ ኃይል ሳያገኘው እንዲመታ ለመዶሻ እንዲሰጥ የሚያድን የጌታ ሕማምም እንዲህ እንደሆነ እወቅ። በዚህ ትንሽ ምሳሌ በእሳትና በብረት የተዋህዶ ምልክትነት ፍጹም ተዋህዶን እንወቅ። የእግዚአብሔር ቃል ይህ መከራና ሕማምን በሚቀበል ስጋን ተዋህዶ በሞተ ጊዜ በሶስተኛውም ቀን በኋላ አምላክነቱ በተገለጠበት ትንሣኤው ሞትን አጠፋው። በስጋው በመቃብር በመቀበሩ በመቃብር ውስጥ የነበረ መፍረስ መበስበስን አጠፋልን፣ ከስሩም ነቀለው። ይህንም የሚያስረዳ ከቅዱሳን ወገን ብዙ ሰዎች ተነሱ። ቅዱስ ባስልዮስ ሃይማኖተ አበው ምዕራፍ 96 ቁጥር 50 እስከ 52። ዳግመኛም እርሱ እንደኛ ሞተ፣ በሶስተኛውም ቀን እንደተነሳ ስለተነሳም ስጋውን የማይፈርስ የማይበሰብስ የማይታመም የማይሞት እንደሆነ እናምናለን። ስጋውን ከእርሱ ጋር አንድ ሆኖ ወደ ሰማይ አረገ፣ በአርያም በልዑልም ዙፋን ተቀመጠ። ዳግመኛም በሙታን በሕያዋን ይፈርድ ዘንድ ሁሉን አንድ ሆነ። በሚነሳም ጊዜ እርሱ በጌትነቱ ይመጣል፣ ለሁሉም እንደ ስራው ይከፍለዋል። እኛ በእነዚህ ቃላት ሳናወላውል ጸንተን እንኖራለን። ቅዱስ ዲዮናስዮስ ሃይማኖተ አበው ምዕራፍ 99 ቁጥር 32። በፈቃዱ በስጋው የእኛንም ሕማም ታመመ፣ በእውነት የእኛን ሞት ሞተ።
ይኸውም የነፍስ የሥጋ መለየት ነው። በፈቃዱ በተለየ አካሉ ሞትን ገንዘቡ አደረገ። በሶስተኛውም ቀን በስልጣኑ ከሙታን ተለይቶ ተነሳ። በክብር ወደ ሰማይ አረገ። በአባቱም እሬት ተቀመጠ። በኋለኛይቱም ቀን በሙታንና በሕያዋን ሊፈርድ ይመጣል። ቅዱስ ፈላትዮስ ሃይማኖተ አበው 105 ቁጥር 14። በሞትም ሞትን ያጠፋው እርሱ ነው። በሶስተኛውም ቀን በመነሳቱ ሲኦልን በዘበዘ። በቀደመ ለሁሉም ትንሣኤን ገለጠ፣ ፈጽሞ አልተለወጠም። ለሁሉ አምላክነቱን አስረዳ። ሙስና መቃብርን ከእኛ አጠፋ። ሰው በአባታችን በአዳም ትእዛዝ ማፍረስ ምክንያት ሰልጥኖብን ለነበረው ኃጢአት መገዛት አዳነን። ቅዱስ ዲዮናስዮስ ምዕራፍ 116 ቁጥር 13። እሁድ በመንፈቀ ሌሊት ነፍሱ ከስጋው አዋህዶ በመለኮታዊ ኃይሉ ተነሳ። እርሱ ራሱ ነፍሴን በፈቃዴ አሳልፌ ልሰጥ፣ ሁለተኛም መልሼ ላዋህዳት ስልጣን አለኝ። ይህንንም ትእዛዝ ከአባቴ ተቀበልኩኝ እንዳለ በነጋም ጊዜ ለማርያም መቅደላዊት ታያት። እጅ ልትነሳውን በወደደች ጊዜ አትንኪኝ አላት፣ ገና ወደ አባቴ አላረኩምና። ስለዚህም በስጋዊ አካሉ በዚህም አስቀድሞ በአብ ቀኝ እንዳልተቀመጠ አወቅን። ከዚህም አስቀድሞ በአብ ቀኝ እንዳልተቀመጠ አወቅን። አባ ጊዮርጊስ ዘጋስጫ መጽሐፈ ምሳሌ ዘትንሣኤ። ሞትን በስጋ በቀመሰ ጊዜ መለኮት በፈቃዱ ውስጥ በመቃብር ውስጥ ያለ ነፍሱን ከበድኑ ጋር ነበር። በሲኦልም ውስጥ ያለ ስጋውን ከነፍሱ ጋር ህልው ነበር። በአባቱም ቀኝ ያለ ነፍስና ስጋ ጋር ህልው ነበር። በትንሣኤም ጊዜ ነፍሱንም ከስጋው ጋር አዋህዶ አስቀድሞ ለአይሁድ ይህ ቤተ መቅደስ አፍርሱት በሶስተኛው ቀን እሰራዋለሁ ብሎ እንደተናገረ፣ አይሁድም ይህ ቤተ መቅደስ ተሰርቶ ያለቀው በ47 ዓመት ነው፣ አንተ ግን በ3 ቀን እሰራዋለሁ ትላለህ አሉት። ይህም የተናገረው ስለራሱ ሰውነት ነበረ። በተነሳም ጊዜ ደቀ መዛሙርቱ ስለዚህ ነገር እንደተናገረ አሰቡ። በመጽሐፍና ጌታ ኢየሱስ ክርስቶስም የተናገራቸውን ቃላት አመኑ። ሁለተኛም ነፍሴን በፈቃዴ አሳልፌ እሰጣለሁኝ፣ ለለያትም መልሼም ማዋህጄ ላስነሳት ስልጣን አለኝ። ይህንንም ትእዛዝ ከአባቴ ተቀበልኩኝ ብሏል። ዳዊት አቤቱ የመቅደስህን ታቦት ይዘህ ተነስ ይላል። ነቢዩ አቤቱ አንተ የመቅደስህን ታቦት ይዘህ ተነስ ለምን አለ? የመቅደሱ ታቦት ከሆነችው ከዳዊት ዘር ከነሳውም ስጋ ጋር በመለኮታዊ ኃይሉ ከሞተ እንቅልፍ ከመቃብር በስተቀር የእግዚአብሔርን መነሳት ምንድነው? አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢራት ዘትንሣኤ። ዮሴፍ ኒቆዲሞስ ከጲላጦስ ተካሰው ከመስቀል አውርደው በድርብ በፍታ ገንዘው በአዲስ መቃብር ቀበሩት። በሶስተኛውም ቀን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ከሙታን ተለይቶ ተነሳ። ደቀ መዛሙርቱ ወዳሉበት በዝግ ቤትም ገብቶ በጽርሐ ጽዮንም ታያቸው። ቅዳሴ ሊዮስጣቴዎስ ምዕራፍ 1 ቁጥር 9 እስከ 36። ሰውን ስለመውደዱ ይህንን ሁሉ አደረክ። ከሙታን ተለየሰ። መቃብር ክፈቱልኝ፣ መግነዝ ክፈቱልኝ ሳትል ተነሳ። ከእግረ መስቀል ሙታንንም አስነሳ። ነፍሳትንም ከሲኦል ማርከ ለአባትህ አቀረብክ። ቅዳሴ ያዕቆብ ዘስሩይ ምዕራፍ 1 ቁጥር 24። በታወቀች በተረዳች በሶስተኛይቱ ቀን መቃብር ክፈቱ፣ መግነዝ ክፈቱልኝ ሳይል ተነሳ። ደቀ መዛሙርቱ ወዳሉበት በዝግ ቤት ገባ። የተወጋውን ጎኑን፣ የተቸነከረውን እጁን፣ እግሩን አሳያቸው። በዓለመ ነፍስ የሆነውን እያስተማራቸው 40 ቀን ኖረ። ቅዳሴ ሰለስቱ ምዕራፍ 4 ቁጥር 25። የሰማያት መላእክትም የደስታ በዓልንም ያደርጋሉ። ደመናት ቅዱሳን የደስታ በዓልም ያደርጋሉ። ምድራውያን ሰዎችም በክርስቶስ ደም ታጥቦ
ታጥበው የፋሲካንን በዓል ያደርጋሉ፣ ያከብራሉ፣ ታከብራለች። ዛሬ በሰማያት ዘንድ ታላቅ ደስታ ሆነ። ምድርን በክርስቶስ ደም ታጥባ የፋሲካን የነጻነት በዓል ታደርጋለች። የትንሣኤንም በኩር ክርስቶስ ከሙታን ሰዎች ሁሉም ተለይቶ ቀድሞ ተነሳ። ድጓ ዘፋሲካ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሲኦል ተሻረልን፣ ትንሣኤው ልዩ ነው። የመከራን ቀንበር ከኛ ርቆልናል።